የአረብ ሊግ የ21 ሚሊዮን ሰዎች መኖሪያ በሆነችውና በትራፊክ በተጨናነቀችው ካይሮ መቀመጫውን ቢያደርግም ግብጽ የቀደመ ክብሯ ላይ ናት ማለት ይቸግራል። በፈርዖኖቹ ምድር በፓኪስታን አይነት ሀገራት እንደሚታየው የግብጽ ሰራዊት በአደጋ ጊዜ ጣልቃ መግባት አካሄድ ይዞ የቆየ ነው። ንጉሳዊ አስተዳደር ከተገረሰሰበት 1952 አንስቶ የመጡ የግብጽ መሪዎች በሙሉ ጀርባቸው ሲፈተሽ ወታደሮች ያውም ከፍተኛ መኮንኖች ናቸው። ጋማል አብዱል ናስርም ሆኑም አንዋር ሳዳት አሊያም ሁስኒ ሙባረክ ሁሉም የአገሪቱ ፕሬዝዳንቶች ከጦሩ የተገኙ ናቸው። ሁሉም ደግሞ መንግስትን እንዴት ገልብጦ ስልጣን ላይ መፈናጠጥ እንደሚቻል ጠንቅቀው የሚያውቁ መሆናቸው ተጨማሪ ምስስሎች ነው። ከዓመታት በፊት የሙባረክ የተጣለና የበሰበሰ የሶስት አስርታት አገዛዝ በህዝባዊ አመጽ መውደቅ በአገሪቱ ህዝብ በተለይም ወጣቶች ዘንድ ትልቅ ተስፋ ጭሮ እንደነበረም አይዘነጋም። ይሁንና ግን በ2013 የግብጽ ሰራዊት ሌላ ወታደራዊ መፈንቅለ መንግስትን ፈጽሞም በድጋሚ ስልጣኑን መቆናጠጥ ችሏል። የሙስሊም ወንድማማቾች ፓርቲ አባልና በዲሞክራሲያዊ መንግስት የተመረጡ እንደሆነ የተነገረላቸው መሐመድ ሙርሲ በወታደሩ ተሰልቅጠዋል። ጀነራል አብዱል ፈታህ አልሲሲ አጋጣሚውን ተጠቅመው ከሙባረክም የከፋ ወታደራዊ አገዛዝን ይዘው ብቅ ብለዋል። ሌላኛዋ ኢራን በአካባቢው ላይ እንዳትፈጠር በሚል ሳውዲ አረቢያና የተባበሩት አረብ ኤምሬቶች ለአልሲሲ መንግስት ከፍተኛ ድጋፍ ማድረጋቸውን የሚታወቅ ነው። ሲሲ የአገሪቱን መንግስት ከገለበጡ በኋላም ሙርሲን በእስር ቤት እየማቀቁ እንዲሞቱም አድርገዋል። ከ1000 በላይ የሙስሊም ወንድማማቾች አባላት በጅምላ የተገደሉበት መፈንቅለ መንግስት ከአሜሪካ በኩልም ከፍተኛ ድጋፍ ነበረው። በወቅቱ ከመካከለኛው ቀጠና ተግባሩን ሲቃወሙ የታዩት ኳታርና ቱርክ ብቻ ናቸው። ከዛ ጊዜ አንስቶም የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ የቀደመ አስፈሪነቷ አብቅቶም በሁሉም ዘርፍ ላይ ኪሳራን እየተከናነበችም ትገኛለች። ውድ የአሪፍ ሚዲያ ቤተሰቦች በዛሬው መሰናዷችን ያለፉትን ዘመናት ኢትዮጵያን ለማጥቃት ረፍታታ ስትሰራ በቆየችው ግብጽና በቀይ ባህር ላይ ትኩረት አድርገን ወሳኝ ጂኦፖለቲካዊ መረጃዎችን የምንነግራችሁ ይሆናል። ላይክና ሰብስክራይብ እያደረጋችሁ አብራችሁን በመዝለቅ ጥንቅራችን እንድታደምጡ ጋበዝን። ሰናይ ቆይታ። ግብጽ ከፍተኛ ቁጥር ያለው ሰራዊት ያላት ግዙፍ ሀገር መሆኗ የሚታወቅ ነው። ይሁንና ግን ጦር ሰራዊቱ ለረጅም ዓመታት ከውጊያ ሜዳ ርቆ የቆየና የውጊያ ልምድ የሌለው ነው። ያም ብቻ ሳይሆን ስልጣኑን ተቆጣጥሮ ከባድ መቀመቅ ውስጥ ከገቡ የአገሪቱ ምጣኔ ሀብት ጋር ሲታገል የከረመ ነው። በእርግጥም በልማዳዊ አካሄድ የግብጽ ሰራዊት አረቡ ዓለም ግዙፍ ኃይል ተብሎ ሲጠራም ቆይቷል። የአገሪቱ የወደቀ ምጣኔ ሀብት ከሌሎች ሀገራዊና ቀጠናዊ መቀየሮች ጋር ተዳምሮ የቀደመ ተፈሪነቱን እንዲያጣ ምክንያት ሆኗል። የግብጽ አካሄድ ምን ይመስላል ተብሎ ከተጠየቀ በአንዋር ሳዳት ዘመን አገሪቱ የሩሲያ እቅፍ ውስጥ ሆና ቆይታለች። በሙባረክ የ30 ዓመታት ዘመን ደግሞ ከእስራኤልና የምዕራቡ ዓለም በተለይም አሜሪካ እግር ስር አልጠፋ ብላ መክረሟ የሚታወቅ ነው። ካይሮ በምዕራቡ ዓለም ያላትን ተጽዕኖ ተጠቅማ ቀዳማዊ ኃይለ ሥላሴ ዘመን አንስቶ ኢትዮጵያ አባይን አልምታ እንዳትጠቀም ስታሴር ዘመን ተሻግራለች። በሌላ በኩል በ2010 የጸረ አብዮት ወቅት በአገሪቱ ወታደርና ዳግም አንሰራርቶ ብቅ ባለው የሙስሊም ወንድማማቾች ክንፍ መካከል ከፍተኛ መፋጠጥ ተፈጥሮ ነበር። በዛ መካከል ታዲያ የአገሪቱን ምጣኔ ሀብት እንዲያሽቆለቁል ያደረገ መቋሰል ተፈጥሮም ከርሟል። አጋጣሚውም ከኢትዮጵያ በኩል የአባይ ግድብን ለመጀመር ጥሩ አጋጣሚን የፈጠረ እንደነበረም አይዘነጋም። በተንታኞች እሳቤ የአገሪቱ የወታደራዊ የካፒታሊዝም አይነት አካሄድ ብዙ ከበርቴ መኮንኖችን ከማፍራት በዘለለ ለሰፊው ሕዝብ ጠብ ያደረገው ጠቃሚ ነገር አልነበረም። በድህረ የጸደይ አብዮትም ብዙ የአገሪቱ ዜጎች በተለይ መሰረታዊ የሚባሉ የጤናና መሰል መሰረተ ልማቶች በሌለባቸው ስፍራዎች የሚኖረው ማህበረሰብ ሙስሊም ወንድማማቾችን ምርጫው ያደረገው ለዛ እንደሆነም ይነገራል። በወቅቱ በተካሄደ ምርጫም በአገሪቱ የሪፐብሊክነት ታሪክ ከወታደሩ ውጪ ያለ ሲቪል ሰው አሸናፊ ሆኖ መንበሩን ለመረከብ በቅቷል። በምርጫው ስልጣን የያዙት ሙርሲ ጥሩ ሙስሊም ሊሆኑ ቢችሉም ጥሩ ፖለቲከኛ መሆን አለመቻላቸው በአጭር አስቀርቷቸዋል።
መከላከያ ሚኒስቴር አድርገው የሰየሟቸው ሰው ከጥቂት ወራት በኋላ ወታደራዊ መፈንቅለ መንግስት መርተው ከስልጣን ገረሰሷቸው። አሜሪካኖቹ በሰዓቱ ወታደሩን እንጂ ሙርሲንም ሆነ የአገሪቱ የኮፕቲክ ኦርቶዶክስ ማህበረሰብ አባላት ወደ ስልጣን መጠጋታቸውን የሚፈልጉ አልነበሩ። ሙርሲም ታዲያም የዋሽንግተን ሙሉ ድጋፍ ባላቸው ወታደሮች እጅ በሀገር ክህደት ወንጀል የሞት ፍርድ ተበይኖባቸዋል። ጀነራል አልሲሲም ለውለታቸው ከአሜሪካ፣ ኤምሬትስ እና ሳውዲዎቹ በኩል ከፍተኛ ገንዘብ ወደ ካዝናቸው ከተው ስልጣን ተጨምሮላቸዋል። ጀነራሉ በምዕራቡ ዓለም የሚፈሩት የሙስሊም ወንድማማቾችን ከስልጣን ማስወገዳቸውና ኢራን ላይ ፊታቸውን ማዞራቸው የካይሮን የስልጣን በትር እንዲጨብጡ አድርጓቸዋል። ይህ በእንዲህ እንዳለ ወታደራዊ መንግስት የሙስሊም ወንድማማቾች አጋር የሆኑ ኃይላትን በመዋጋቱ ሂደት የጥንቃቄ እርምጃን ሲወስድ የታየ ነው። በሊቢያም ሆነ በየመን በነበሩ ዘመቻዎች ላይም ዱካውን አጥፍቶ ለመሰንበት ጥረት አድርጓል። ካይሮ በድጋሚ በእጇ እንዲገባ ፍላጎት የላትም በሚለው በጋዛ ሰርጥም ዙሪያ ፍላጎቷን ለማሳካት ሙከራዎችን ከማድረግ ወደ ኋላ አላለችም። በሌላ በኩል ከአልሲሲ ዘንድ የታየው የጭካኔ ተግባር ፕሬዝዳንት ባራክ ኦባማ ከካይሮ መንግስት ራሳቸውን አግልለው መቆየትን እንዲመርጡ እንዳደረጋቸው ሲገለጽ ቆይቷል። ዶናልድ ትራምፕ በአንጻሩ በመጀመሪያ የስልጣን ዘመናቸው የግብፅ አቻቸውን ነጩ ቤተ መንግስት ድረስ በመጋበዝ ሞቅ ያለ አቀባበል አድርገውላቸው ነበር። ብቻ ሳይሆን የአባይ ግድብ ግብፅ በሚሳኤል ልትመታ ትችላለች የሚል አጸያፊ ንግግር ከአሜሪካው ፕሬዝዳንት ዘንድ መሰማቱ አይዘነጋም። ትራምፕን ተክተው የመጡት ጆ ባይደን በበኩላቸው ለካይሮ በየዓመቱ ከሚሰጡ 1.3 ሚሊዮን ዶላር 150 ሚሊዮን ዶላሩን ብቻ ቀንሰው ነገሮችን ባለበት ማስቀጠልን ምርጫቸው አድርገው ቆይተዋል። ይህ በእንዲህ እንዳለ ትራምፕ ዳግም ወደ ስልጣን ከመጡ በኋላም ግብፅ የቀደመውን አይነት ትኩረት ከነጩ ቤተ መንግስት እንደተነፈጋት የሚያረጋግጡ ሁነቶች አሉ። ትራምፕ በቅርቡ በመካከለኛው ምስራቅ ባደረጉት ጉብኝት ግብፅና አልሲሲን ፊት መንሳታቸው አይዘነጋም። ግብፅ አሁን ላይ በአንድ ወቅት በመካከለኛው ምስራቅ የነበረችው አይነት ተአማኒ አጋር ናት ብሎ ማሰብ እየከበደ መምጣቱን ምዕራባውያን ተንታኞች በሰፊው የሚናገሩት ሆኗል። በዚህ መካከል ታዲያ ግብፅ በምጣኔ ሀብቱም ሆነ በጂኦፖለቲክሱ ከባድ ኪሳራን እያስተናገደች ያለች ሀገር መሆኗ በገሃድ እየተመለከትን ነው። በአባይ ጉዳይም ካይሮ ካሰበችው በተቃረነ ኢትዮጵያ ግዙፍና የአካባቢውን የኃይል ሚዛን የሚቀይረውን ግድብ ሰርታ ማጠናቀቅ ችላለች። በሌላ በኩል የአረብ ሀገራት ኔቶ የተሰኘ ጥምረት ጦርን ለማቋቋም ያቀረበችው ሐሳብ ከሰሞኑ ውድቅ የተደረገባት መሆኑ የካይሮን ሰሚ ማጣት ያረጋገጠ ተጨማሪ ሁነት ሆኗል። የግብፅ እቅድ የኔቶን አንቀጽ 5 መነሻ በማድረግ አንደኛው የአረብ ሀገር ከተጠቃ ሌላኛው እንዲደርስለት ያለመ ነው ተብሏል። አንዳንድ ተንታኞች እቅዱ የአረብ ሀገራትን በቀጠናው ላይም አውራ ሆኖ ከምትታየው እስራኤል ጥቃት ለማዳን ያለመ ነው ሲሉ የሰነበቱለት የካይሮ ህልም በአረብ ሊግ ጉባኤ ላይ ቀርቦ ሳይጸድቅም ቀርቷል። አንድ የግብፅ ዲፕሎማት ስለ ሁኔታው ሲናገሩም የኳታር ተወካይ ከዋሽንግተን ለአረብ ሀገራቱ እስራኤልን የሚቃረን ምንም አይነት ውሳኔ መኖር እንደሌለበት የሚገልጽ መልእክት ይዞ መጣ ሲሉ የጥምር ጦሩን እቅድ አሜሪካ ጭምር መቃወሟን የሚገልጽ መረጃን አጋርተዋል። ዲፕሎማቱም አስተያየታቸውን በመቀጠል ፕሬዝዳንት ዶናልድ ትራምፕ ወቅታዊውን ቀውስ እንደሚያረግቡና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተመሳሳይ አይነት ጥቃት በሌላም የገልፍ ቀጠና ሀገር ላይ እንዳይፈጸሙ እንደሚያደርጉ አሜሪካኖቹ ቃል ገብተዋል። ኤምሬቶቹም ይህን አቋም በከፍተኛ ደረጃ ደግፈውታል ሲሉም በእስራኤል ህልውና ላይ አደጋ ሊሆን የሚችል ጥምር ጦር የማቋቋሙ የግብፅ እቅድ ወደ ተግባር ሳይቀየር የቀረበትን ምክንያት በዝርዝር ተናግረዋል። የአረብ ሀገራት ኔቶ የሚለው የግብፅ እቅድ ለእስራኤል ብቻ ሳይሆን ለኢትዮጵያ ጭምር አደጋ ሊሆን የመቻሉ ነገር ምክረ ሐሳቡን በአጭር መቀጨት መልካም ዜና ያደርገዋል። በአጠቃላይ ሲታይ ለግብፅ ያለፉት ዓመታት ከባድ ጊዜያትን ያሳለፈችበት ሲሆን የጋዛው ጦርነትና የቀይ ባህር ገበገብ በከፍተኛ ደረጃ ጉዳት ላይ እንደጣላት በገሃድ ታይተዋል። በአንድ የአልጀዚራ መረጃ መሰረት የግብፅ ህዝባዊ ዕዳ ከጠቅላላ ዓመታዊ ምርቱ አንጻር ከ90 በመቶ በላይ መድረሱም ማወቅ ተችሏል። የሀገሪቱ ምጣኔ ሀብት መቀዛቀዝ በዋነኛነት በቱሪዝምና በስዊዝ ካናል ቀውስ አማካኝነት የመጣ ነው ተብሏል። ለአብነትም ያህል በ2023 ወደ ሀገሪቱ የገቡ ቱሪስቶች ቁጥር በቀደመው ተመሳሳይ ጊዜ ከነበረው በ25 በመቶ እየወረደ ነበር። በስዊዝ ካናል የሚደረገው የመርከቦች ጉዞ መረበሽን በትንሹ በዓመት $9.4 ቢሊዮን
ዶላር ታገኝ የነበረችው ሀገር ገቢ በከፍተኛ ደረጃ ዝቅ አድርጓታል። ከሐማስ ጥቃት 2 ቀናት በኋላ የእስራኤል ጦር ከአሽዶድ ከተማ በቅርብ ርቀት የሚገኘውን የታማር የጋዝ ማውጫን ስራ አቋርጦ እንደነበርም አይዘነጋም። ግብጽ 2 የምስራቅ ሜዲትራኒያን የጋዝ ማጣሪያ መሰረተ ልማቶች ያሏትም ሀገር ናት። እስራኤል ወደ ግብጽ የምትልከው ጋዝ በፈርዖኖቹ ተጣርቶ በዋናነት ወደ አውሮፓ ገበያ ሲላክ ቆይቷል። ከ2 ዓመት በፊት የነበረው አጋጣሚ የእስራኤል የኃይል ምርት አጣርቶም ወደ ውጪ በመላክ ረገድ የግብጽ የጋዝ ምርት መጠን ከ50 በመቶ በላይ እንዲቀንስ ማድረጉ የካይሮና ቴልአቪቭን የእርስ በርስ ተደጋጋፊነት የሚያረጋግጥ እንደሆነም ተንታኞች ይናገራሉ። ውድ የአሪፍ ሚዲያ ቤተሰቦች ለዛሬ ያሰናዳነው በቀይ ባህር ላይ ትኩረቱን ያደረገው የጂኦፖለቲካዊ መረጃችን በዚሁ አበቃ። በሌላ ጉዳይ እስከምንገናኝ ሰላም።